ሰው አሜን አሜን። እስኪ መረብሽ በሏት እስኪ ሞልቶ አሜን ይበጣጠሳል። አሜን። ኢየሱስ ጌታ ነው። አሜን። ጌታ እንዲህ አለኝ፣ በትዳርሽ ተስፋ ቆርጠሽ ጥለሽ ልትኮበልይ ልክ ነው የምናገረው? አዎ ጌታ እንዲህ አለኝ፣ ልክ በትዳሯ ተስፋ ቆርጣ ጥላ ልትኮበልል የእግዚአብሔር ፍቃድ ወደ ሌለበት የእግዚአብሔር ፕሮግራም ወደ ሌለበት ልትኮበልል ነበር። እግዚአብሔር ግን ዛሬ በሕይወቷ ላይ ጣልቃ ገባ። አሜን አሜን ነው ወይ? አሜን። ኢየሱስ ጌታ ነው። አሜን። ጌታ እንዲህ አለኝ፣ ከዚህ ምሽት ጀምሮ በአንቺ ሕይወት የደስታ ምዕራፍ ይከፈታል። አሜን። የሐዘን ምዕራፍ ይዘጋል። አሜን። የለቅሶ ምዕራፍ ያበቃል። አሜን። ጾም ያደረው መረብሽ አሜን ሞልቶ ይበጣጠሳል። አሜን። እኔም እንደማይልንገርሽ በግራና በቀኝ ሁለት ልጅ በአንድ ይጠባሽ። ኢየሱስ ጌታ ነው። በግራና በቀኝ አረ አንድ ሰው አሜን። በግራና በቀኝ ሁለት ልጅ በአንድ ጊዜ ሲጠባ አሜን። እስቲ እግዚአብሔር ይችላል በሉ። እስቲ አሜን። እስቲ እግዚአብሔር ይችላል በሉ። እስቲ አዎ አሜን። ቤትሽ በልጅ ድምፅ ድብልቅልቁ ይወጣል። አረ አንድ ሰው አሜን ይላል። ቤትሽ በልጅ ድምፅ ድብልቅልቁ ይወጣል። አሁን ጸጥታ የዋጠው ያንቺ ቤት፣ ዝምታ የዋጠው ያንቺ ቤት ጌታ እንዲህ ብሎኛል፣ በልጅ ድምፅ በጠቀጠ ነው የሚለው። አሜን። ትልቅ የሚገርም ቤት ውስጥ ብቻችን ነው የምንኖረው። 4 ዓመት ብቻችን ነው የምንኖረው። በቃ አስጠላኝ። አዎ ዛሬ ኢሚግሬሽን ነበርኩ። ኢሚግሬሽን ነበርሽ? አዎ በቃ እሄዳለሁ አልኩ። ወዴት? ወደ ቱርክ። ጌታ መጣብሻ። አሜን። እስቲ አምጡ አለ ጌታ ክብር። አዎ በቃ ነይ ነይ ነይ። ቆይ አሁን ዙሪ ወደ እኔ እጃችሁን ዘርጉ። ቆይ አቁሚ፣ እንዳታልቅሽ። ዘይት አምጣልኝ። ኢየሱስ ጌታ ነው። እስኪ አትኮበልይም በሏት። እስኪ አትኮበልይም በሏት። እስኪ ስንት ዓመት ነው ለብቻችሁ የኖራችሁ? 4 ዓመት። ቤታችሁ ጸጥታ ነው? 5ኛ ዓመታችን ነው። ጸጥታ ነው። ጸጥታ ነው። እርስ በርስም አታወሩም? አናወራም። ኩርፊያ ነው። ኩርፊያ ነው እኮ። ምንም ነገር አንነጋገር እኮ አውቃለሁ። በመንፈሳየው በቃ እሱም ዝም አለ። በቃ አይናገረኝም፣ ምንም አይለኝም። እንደ እንግዳ ነው የምንኖረው። አሁን ግን ጌታ እኮ እንደዚህ አለ እኮ። እስኪ አንድ ሰው አሜን አሜን። ጸጥታ የዋጠው ቤት በሕፃን ልጅ ድምፅ ድብልቅልቁ ይወጣል። ኢየሱስ ያድናል። አረ አንድ ሰው አሜን። ጌታ ጸጋውን ያብዛልሽ። በአንዴ 2 ልጅ እንዴት እንደምታጠቢ ባላቅም፣ አረ አንድ ሰው አሜን። ይችላል ጌታ ይችላል። ይችላል። እስኪ እግዚአብሔር ይችላል በሉ። ይሄ እንባ ዛሬ የመጨረሻው ነው። አረ አንድ ሰው አሜን። እስኪ ይሄ እንባ በሉ። እስኪ ዛሬ የመጨረሻው ነው። ዛሬ የመጨረሻው ነው። ከዚህ በኋላ በሏት የደስታ ምዕራፍ በአንቺ ሕይወት ላይ ተከፍቷል። የመኮበለያ መንገዱን ጌታ ዘግቷል። ማዕፀንሽን ከፍቷል። ጌታ እንዲህ አለኝ፣ መንገዱን ዘጋው፣ ማዕፀኗን ከፈትኳል። በኢየሱስ ስም ይሁንላት። ቤትሽ ሰላም ገባ። ቤትሽ በረከት ገባ። በኢየሱስ ስም ጸሎትሽ ተመለሰ። ታሪክሽ ተቀየረ። ቀንበር ተሰበረ። ጨለማ ተገፈፈ። በኢየሱስ ስም ሆኖልሻል። አሜን። ክብር አምጡ ለጌታ። ምን ተሰማሽ? በጣም ደስ ነው ያለኝ። በእውነት ጌታ ደስ አለሽ? በጣም ነው ደስ ያለኝ። ለቀቀሻ? አዎ። ክብር አምጡ። ኢየሱስ ጌታ ነው። ዘመንሽ የተባረከ ይሁን። ፍሬያማ ሁኚ፣ ተከናወኚ። ታላቅ ነገር ሆኖልሻል።
በቃ ነገ ጠዋት ወዴት? ወደ ወለጋ። ኢየሱስ ጌታ ነው።